እኔ የሚሰማኝ ጎንደር ሌላ ስሟ ጥር ይመስለኛል ወይም የጥር ሌላ ትርጉም ጎንደር ይመስለኛል። ጎንደር በጥር የተለየ ድባብ ያላት ከተማ ናት። ራሷን ለጥር አሳልፋ የሰጠች ከተማ ናት። በጥር የምትወከል፣ በጥር የምታጌጥ፣ በጥር የምትደሰት፣ ጥርን የምትናፍቅ ከተማ ናት። ከሌላው አካባቢ በተለየ መልኩ የጎንደርና የአካባቢው የጥር ቁርኝት ምንድነው ብለን ከጠየቀን አንዱ ጥር 7 ታላቁ ደብረ ብርሃን ሥላሴ ሲነግስ ይጀምርና ጥር መጨረሻ በመርቆሪዎስ የፈረስ ጉግስ ጥምቀትን የምትሸኝ ናት። ስለዚህ ከጥር መጀመሪያ ጀምሮ እስከ ጥር የመጨረሻ ሳምንት ድረስ ከጥምቀት ጋር በተቆራኘ እጅግ ደምቃ ወሩን ሙሉ የምታሳልፍ ከተማ መሆኑ ልዩ ያደርጋታል። ሌላው ብዙ የቀደሙ የውጭ ሀገር ጸሐፍት ካሚሎት ኦፍ አፍሪካ ይሏታል። የአፍሪካ የስልጣኔ የሲቪላይዜሽን ማዕከል ተደርጋ የምትቆጠር ከተማ ናት። የከተሞች እናት ይላታል የበካፋ ዜና መዋዕል ጸሐፊ አዛዥ ሲኖዳ። ይሄ ከተማዋ እንደ ከተማ በከተሜነት መንፈስ ቀደም ሲል የተገለጠችባቸው የስልጣኔ የእውቀት የሚዳሰሰውም የማይዳሰሰውም እሴቶች ስብስብ ልዩ ያደርጋታልና ሙሽራነሽ ጎልጎ